ነገርን ለምን ማገናኘት ተፈለገ ብሏል እና ይህንን የምንረዳው እኔ የፈቃድ አይነቶች ስንት ናቸው ብለን ያየ ነው። አንደኛ ነፃ ፈቃድ። ነፃ ፈቃድ ስላለ ኃላፊነት የለብንም አላልኩም። እኔ ነፃ ፈቃድ እኮ የለም ነው ያልኩት። ለምን? ከፍሬዋ በኋላ ነፃ ፈቃድ የለም። ከፍሬዋ በኋላ ያለው የምን ፈቃድ ነው አለም? የምርጫ ፈቃድ ነው፣ ክፉና ደግ የሚባል። ከዛ ደግሞ ምን አይነት ፈቃዶች አሉ? አሁንም በእኛ ባለንበት ዓለም አክሲደንታል ዊል፣ ድንገተኛ ፈቃድ። ከዛ አራተኛው ላይ ስንመጣ ነው እንግዲህ የምን ፈቃድ አለ? የእቅድ ፈቃድ የሚባል አለ። የእቅድ ፈቃድ ማለት አንድ ሰው የሚያደርገውን ነገር ከማድረጉ በፊት አቅዶ ከዛ ፈቃዱን ለዛ ላቀደው ነገር አስገዝቶ ድርጊቱን ፈጽሞ ያቀደውን ውጤት የሚያገኝበት ፈቃድ አለ። እሱኛው ፈቃድ ሳወራ ነው ዕጣ ፈንታ የሚባል የለም፣ እድል የሚባል የለም። ይብዚ እቅድ ነው ያለው። ለምሳሌ አሁን እኔ ኢንላይት እንደሆንኩ አልኩሽ። ኢንላይት እንደሆንኩ በሌላ አማርኛ በር አለኝ ተገለጠልኝ አልኩ። ጥልልኝ አይደለ ተገለጠ። በተገለጠልኝ ነገር ደግሞ ፈቃዴን ፕሮግራሜን አድርጌ እኔ የኢትዮጵያን ወክዬ ቴብል ቴኒስ ተጫውቼ ለኢትዮጵያ ሜዳሊያ አምጥቻለሁ። ስፖርት ላይ አባቴ ስፖርተኛ ነበር። 7 ዓመት የኢትዮጵያ ወጣቶች ሻምፒዮና ነበሩ። በስፖርት መቀጠል ይችል ነበር። ነገር ግን የተገለጠልኝ ፕሮግራም አቅጣጫዬን አስቀየረኝ። ስለዚህ ለዛ ፈቃዴን አስገዛው። አሁን ዕጣ ፈንታ ካንተ ስፖርት አልነበረም፣ ይህ መንፈሳዊ ነገር ነው ብትይ ለተገለጠልኝ ነገር መልስ ስለሰጠው እንጂ ያ ደግሞ የኔ ፈቃድ ሳይሆን የሌላ ፈቃድ ስለነበረ ነው እንጂ ዕጣዬ ወይንም ውሳኔ አይደለም። አባቶቻችንን ይህ ነገር አሳውሯቸዋል። ትውልዳችንን አሳውሮታልና ከስራ ከተግባር ከምናም ውጭ ሆኗል። ቅድም አንድ ነገር ጀምሬ አልጨረስኩልሽም። አንድ ወጣት ቤቱ በር ላይ ይቆማል። ስለ መሲሁ አውርቼ ቅጥረኝነት በሚለው አውርቼ ትቼው ነው። ስራ እንዴት እንደሚፈጠር ላሳይሽ። ስራ መፍጠር ማለት ነው። በር ላይ ቆሞ ይውላል ማለት ነው። ከዛ በኋላ ስራ የለም ስራ አይፈጠርም ምናምን ይላል። እኔ አሁን የምናገረውን በትክክል አፕ ላይ የሚያደርግ ሰው ከዓመት በኋላ ይጋብዘኛል። እኔ ራሱ ስራ ፈጥሮ ማለት የሚጋብዘኝ አቅም ይኖረዋል ማለት ነው። ምን ይሆናል መሰለሽ? ስራ ለመፍጠር ቀላል ነው። ስራ ያለበት አካባቢ መሄድ ነው። ለምሳሌ ኮንስትራክሽን የሚሰራበት አካባቢ ሄዶ ምንም ስራ የሌለው ሰው ድንጋይ ማቀበል ጉልበት ነው፣ ስራ ነው። ከዛ ደግሞ ድንጋይ ሲጠረብ ያያል። ለሙከራ በሰው ድንጋይ መማር ይችላል፣ እየጠረበ ማለት ነው። ከዛ ደግሞ ድንጋይ እንዴት እንደሚደረደር ያያል። ግንበኛ ሆነ ማለት ነው፣ ገቢው እየጨመረ ነው። ከዛ ደግሞ እንዴት እንደሚቀየስ እንዴት ቱምቢው እንደሚለቀቅ ያያል። ከዛ ሲቀጥል ሰውየው እኮ ወረቀት ባይኖረው መሐንዲስ ኢንጂነር ይሆናል ማለት ነው፣ እያደገ ሄዶ። ስለዚህ ስራ የለኝም ተብሎ መቀመጥ አይቻልም። እድሌ ነው ብለው አሁን በየቤቱ የተቀመጡ ብዙ ወጣቶች አሉ። እናቶቻቸው አባቶቻቸው እድል ስለሚያምኑ ይኸው እድል ሆኖ ይህ ልጅ እንዲህ ይለፋል ይደክማል አያልፍለትም። ኖ እየሰራበት ያለው ጥበብ ትክክል ላይሆን ይችላል። ትክክለኛው ጥበብና ልቡ ካለበት ከውስጡ ከሚወጣው ሀሳብ ጋር አብሮ መሄድ አለበት። ወይንም የሚሰራውን ነገር በትክክል በእውቀት ማድረግ አለበት። በእውቀት ሲያረግ እውቀት በነገር ላይ ጌታ ታረግሻለች። ለምሳሌ ቴክኒሽያናችን ቅድም እንደነገርኩሽ እዛ ጋር ላሉት እቃዎች ሁሉ ጌታ ነው። ቢሄድ ግን ጌታቸው አይደለሁም፣ እደናበራለሁ። እንዴት እንደሚጠቀሙ አላውቃቸውማ። ትልቁ ነገር ለእኔ እዛ አሁን ስንት ሚሊዮን ህዝብ የሚሰማው ድምፅ ነው አይደል? ትልቅ አቅም አለው። ግን እኔ እሱ ባይኖርና እኔ ብመጣ ምንም አይጠቅመኝ፣ ለህዝብም አይጠቅም ይሆናል። እቃው እኮ ይጠቅማል፣ መስራት ባለማወቄ አይጠቅምም። ስለዚህ እውቀት የነገር ጌታ ታረግሻለች። ነገሩን ስታውቂው ኮንትሮል ታረጊዋለሽ፣ ትገዥዋለሽ፣ ታስተካክዋለሽ፣ ፎርም ሰጪዋለሽ ማለት ነው። ስለዚህ በፈቃድ ውስጥ የፐርፐዝ ፈቃድ የምንለው ፈቃድ ይህንን አይነት ነው ማለት ነው። ብዙ ጥያቄ ኤክስፔክት አድርጌ ነበረ፣ ግን ብዙ ጥያቄ አልመጣም። ወይ አምነዋል ወይንም አልሰሙኝም ማለት። ምክንያቱም ብዙ ነገሮች መነሳት አለባቸው። እዛ የተቀመጠልን ዛፍ በልተናል። እንደምንበላ እንዴት ነው? እግር ነበር አልነበረ ምናምን ይጠየቃል። ብዙ ነገሮች መጠየቅ አለባቸው።
ፈላስፎቹ በዓለም ላይ ያሉ ፈላስፎቹ የሚጠይቋቸው መቼም ፍልስፍና ስለሆነ የሚሰሙን ሁሉ መፈላሰፍ መጠየቅ አለባቸው። ይሄ ነገር ለምን ሆነ? አንተ የምትለው ፈቃድ በዚህ መልክ ከሆነ ይሄ ነገር ለምን ሆነ ማለት አለባቸው። አየሽ፣ እንደሱ አይነት ጥያቄዎች እየበዙ ሲሄዱ ነው። መጀመሪያ ይዝርዘር ብዬ ነው እንጂ እኔ ጋር 84 87 ላይ የተጠየቁ ጥያቄዎች እንዲሁም ደግሞ እኔም ጥያቄ ያልሽ የቀረችን ደቂቃ 8 ደቂቃ ናት፣ ግን ይመለስልኛል። ነፃ ፈቃድ ሰው በገነት አለው ተብሎ ከታሰበ እናም እግዚአብሔር ሲያስቀምጣት ዛፏን እና እኔ እንደምበላው የሚያውቅ ከሆነ ያ ነገር ነፃ ፈቃድ አይደለም የለኝም ማለት ነው። ያውቃል፣ ፈጣሪ ያውቃል። በቃ ይችን ዛፍ ትበያትና ከዛ በኋላ ገሃነም ወይ ደግሞ ወደ ምድር ትጣያለሽ ነው። ስለዚህ በሱ ቁጥጥር ውስጥ ነኝ ብዬ ነው ማምነው። በቃ ቲዩን ተደርጌያለሁ እዛ ውስጥ እንድቀመጥ ማለት ነው። በራሴ ምንም የማደርገው ነገር የለም። ስለዚህ አዳም ሲመጣ ዛፏን የመብላት ያለ መብላት ምርጫ የእሱ ሳይሆን የፈጣሪው የዛፏም የእሱ ናት ብዬ ነው ማምነው። ይሄ ነገር በጣም ጥሩ ጥያቄ ነው። ምክንያቱም የሁሉም ፈላስፋ ጥያቄ እግዚአብሔርን ብሌም ለማድረግ ሲያስቡ ከዚህ ጥያቄ ነው የሚነሱት። ለዛውም ደግሞ አንዳንዶች በጣም የተሳሳተ ትርጉም አላቸው። ምን አይነት ትርጉም መሰለሽ? ዛፏ የእውቀት ዛፍ ናት ይላሉ። አረ የምነውኛ ዛፍ ናት? እስር ቤት የከተተችን ዛፍ ናት። እስር ቤት ማለት እሷን ባንበላ ኑሮ ነፃ ፈቃዳችን አይቀርማም ነበር። ቅድም ምን አልኩሽ? ዳኛው እኮ ነፃ ፈቃድን ነጥቀው ነው እስር ቤት የሚከቱሽ እኮ አልኩ። ስለዚህ እኛ ከነፃ ፈቃድ ስታንዳርድ ወደ ምርጫ ፈቃድ ዝቅ ያልነው ፍሬውን ስለበላን ነው። ክፉና ደግ ከሚያሳውቀው ዛፍ አትብላ። ድሮ ምን ነበርን ማለት ነው? ድሮ ኢንላይትንድ ብሪሊያንት ነበር። ድሮ የነበረን ጥበብ እውቀት ምን አይገመትም፣ አይታሰብም። አስተዳደር ጠብቅ፣ ባህሩን፣ አየሩን፣ እንስሳውን፣ አትክልቱን ሲል ዲቫይን ዊዝደም የነገረን ይህንን አሁን እኛ ያለንበትን ነገር እንዳናውቅ ስል ይሄኛው እውቀትማ እኮ የወረድ ገና አየር እያጨልን ነው። ድሮ እኮ ዊ ወዝ ደ ማስተር ኦፍ ዲስክሬሽን የነኚህ ፍጥረቶች ጌታ ነበርን። ግዙ ያለና አየሽ አሁን ልዩነቱ እንዴት የጎላ እንደሆነ እና አሁን የዛፉ አመለካከትሽ ራሱ መስተካከናል። ዛፏንም በእናንተ ፍልስፍና ሬዲዮ የእውቀት በር እንደሆነች አድርጋችሁ የምታስቡት ሮንግ ነው። ከእኛ እንዳንዱ ሆነ ለማወቅ የሚለው ክፉን ለማወቅ ነው የሚሄደው። ክፉን ለማወቅ ማለት ሰውየው ውስጥ ድሮ ክፉ አልነበረም ማለት ነው። ክፉ የሚባል እውቀትማ የለውም። ስለዚህ ፉሊ ዲቫይን ዊዝደም ብቻ ነው የነበረው። ዲቫይን አገዛዝ ብቻ ነው የነበረው። መለኮታዊ አገዛዝ፣ መለኮታዊ ጥበብ ነው የነበረው እንጂ ይሄ የክፉን ክፉ ደግሞ ጠለምተኝነት ማለት ነው። ክፉ ማለት የክፋት ወይንም ውጤቱ ከንቱ የሆነ ድርጊት መስራት ማለት ነው። የውጤት መጥፎነትን የሚፈጽም አደራረግን መማር ማለት ነው። ስለዚህ የእውቀት ዛፍ አይደለች። ሌላ ጊዜ መቼም ትጠሪኝና በእሷ ላይ የሚከራከረኝ ካለ እናወራለን። ግን ይህንን አሁን ሰዓት ስለሌለ ጀምሬ ልተውልሽ። እሱ እንደምትበይ ነው የሚያውቀው ወይስ እሱ መብላትን ላንቺ ለቆ ከበላሽ እንደምትወድቂ ካልበላሽ እንደምትኖሪ ነው የሚያውቀው? እውቀትና ፈቃድስ አንድ ናቸው ወይንስ ፈቃድ ራሱን የቻለ ክፍል ነው፣ እውቀት ደግሞ ሌላ ክፍል ነው? እሺ ዲቫይን ሁሉን ያውቃል። ሁሉን ያውቃል ስንል የሚያውቅ ከገገሩ እስከ መጨረሻው ማለት ነው። ከመጀመሪያው እስከ መጨረሻው ያውቃል። ምርጫውስ፣ ፈቃዱስ? ይኸውልሽ ራሱ ዲቫይንን ማለት ነው ከፍዬ ላሳይሽ። ፈቃዱን ለብቻ፣ እውቀቱን ለብቻ። እውቀቱን ስነግርሽ ይህንን ዛፍ አትቢ፣ ከበላሽ ሞትን ትሞቻለሽ፣ ካልበላሽ በሕይወት ትኖሪያለሽ። እውቀቱ ይሄ ነው እንደምትሞች። ፈቃዱስ አትቢ። ፈቃዱ እኮ ነው። ፈቃዱ አትቢ የሚል ነው። እንደምበላ ያውቃል ምትይ ኖ ፈቃዱ አትቢ ነው። እውቀቱስ ከበላሽ ትሞቻለሽ፣ ካልበላሽ ግን ትኖሪያለሽ። ስለዚህ ስለ እርሱ አሁን ማውራት አንችልም።
ለምን ማውራት አንችልም? ምክንያቱም እሱ ባለበት ማይንድ ፍሪ ዊል ላይ አይደለንም አሁን ያለ ነው። አሁን እኛ ከተጽዕኖ በታች ስለሆንን ልክ ጠቢቡ ኢዮብ እንደተናገረው ከጨለማ ስርዓት የተነሳ ስለ አንተ መናገር አልችልም አለ። ከጨለማ ስርዓት የተነሳ ጨለማ ስላለ አይምሯችን ውስጥ ስለ እሱ መናገር አንችልም። የደንገነት ብንሆን ስለ እሱ እንናገር ነበረ። ኔክስት ታይም የእሱ እውቀትና የእሱን ፈቃድ ለይተን እናየዋለን። አትቤ ካለ ምኑን እየነገረች ነው? ፈቃዱን። ምረጪ ካለ ምኑን እየነገረች ነው? እውቀቱን። ዴስቲኒውን ነገረሻ። ከበላሽ ሳትበይ እኮ ነው እዚህ ጋር ትደርሻለሽ። ምኑን ነገረሽ? እውቀቱን። በእውቀቱና በፈቃዱ መሃል ልዩነት አለ። በጣም ነው የምናመሰግነው። ሌሎች በጣም በርካታ ጥያቄዎች አሉ። እኔም የምጠይቃቸው በዚህ ጉዳይ ላይ አሉ። ለምሳሌ እነዚህን ፎቅ እንድንሰራ ያደረገን፣ እነዚህን የተለያዩ ከተሞች እንድናይ ያደረገን ያችን ዛፍ መብላታችን። ምክንያቱም ያ ዛፍ ባይኖር ኖሮ እነዚህን የመሳሰሉ ህንፃዎች ላናይ እንጂ እኛ ስለበላን ነው እነኚህ አይነት ረሽም ህንፃዎች ያየነ። ቺትል በጣም የሚገርምና ነበር ሰማያዊ ልክ ማለት ነው። የሚገርም ነው። ለማንኛውም እያደመጣችሁት የነበረው ፍልስፍና የተሰኘውን ፕሮግራማችን ነው። ሐዋርያው ዘላለም ጌታቸው የኔ የከበረ እንግዳ ነበረ። ቤተልሔም ለገሰ እስካሁን ያለውን ፕሮግራም በመምራትና በማዘጋጀት ከእናንተ ጋር ቆይታ አድርጌያለሁ። በረከት አለሙ ደግሞ ቴክኒኩን በጥራት ሲቆጣጠረው ነበረ። ስለደወላችሁልን ከእኛ ጋር ስለነበራችሁ እጅጉን አድርጌ አመሰግናለሁ። በሚቀጥለው ሳምንት እንዲሁ እንግዳይን አስቸግሬ አንድ ፕሮግራምችን አልመጣም ብለው ወይ ደግሞ ፕሮግራም አለኝ ካሉ እዚሁ ቃል ማስገባት ልማዴ ነውና እመጣለሁ። ስለዚህ ስለነበረን ቆይታ ሁሉ እጅጉን አድርገን እናመሰግናለን። ስለደወላችሁልን እናመሰግናለን። ከብስራት ነገርን ለምን ማገናኘት ተፈለገ ብሏልና